የአላህ ሙከራ ፈተና ብትላ ምንለው አንዳንዴ በችግር ሱናቀዋለን ስትታመም መታገስ ስራ እስክታገኝ መታገስ ትዳር እስክትይዝ መታገስ ይሄ ፈተና ግልጽ ነው የጸጋ ፈተና ነው የሀብት የጤንነት የውበት የሰው ዘንድ ያለ ተቀባይነት ልትሸመግልበት ነው የተሰጠ አላህ የሰጠህ ዕውቀት ልታካፍለው ነው ኒዕማ ፈተና ናቸው ሲመጡ ወነብሉኩም بالشر والخير فتنة وإلينا ترجعون እንጂ ችግር ሲደርስብን የቀጣል የፈተነን ምቾት ሲሰጠን ደግሞ አላህ ስላላቀን አይደለም አክረመን አሃነን ይላል አላህ ሀብት ሲሰጠው አላህ አከበረኝ ይላል እየሸለመው መስሎታል እየፈተነው ዘካ ያወጣል ወይ ወገኖቹን ይጠይቃል ወይ መስጂዶችን እንደዚህ ቁሞ ያሰራል ወይ ፈተና ነው የተሰጠው ዕውቀት ሲሰጥ ዓላመቱን ፈኻማ እንድትባል አይደለም ያስተምርበታል ወይ ህዝብ ይለውጥበታል ወይ በንግግሩ አላህን ብቻ ይፈልጋል ወይ ልትመዘን ሁለተኛው ደረጃ ሹክር ማወቅም ይገባል ሹክር ማለት ሶስት እርከን አለው አላህ ለሰጠ ጸጋ ማመስገን ማለት የመጀመሪያው በቃል መናገር አልহামዱሊላህ ይሄን ቤት ሰጠኝ ይሄን መኪና ልጆችን ሰጠኝ ጥሩ ትዳር ሰጠኝ ጤንነት ሰጠኝ መልካም ቁመና ሰጠኝ ጥሩ ጓደኞች ሰጠኝ ሹክር በቃል ነብዩላህ ኢብራሂም ልጃቸውን ሲወልዱ አልহামዱሊላህ الذي وهب لي على الكبر اسماعيل واسحاق ان ربي لسميع الدعاء ልጃገኘ አልহামዱሊላህ በቃል ማመስገን ሁለተኛው በውስጥ ከአላህ እንደሆነ ማረጋገጥ هذا من فضل ربي ቤትን መኪናን ልጆችን ጓደኞችን ህዝቡ ሞልቶ መስጂድ ስታይ هذا من فضل ربي هذا رحمة من ربي زي مدركة وستنال ذو القرنين جنبون سيجرسوا هذا رحمة من ربي إيه يجيت هاي زنتنا يعني تشلو تعدل بوقته بوبته بتكبين تعدل هذا من فضل ربي سوستينيو يتستان سقال يتفتر اللتنقر ماوال ما كافل مستد يشك عندور كنو اعملوا آل داود شكرا وقليل من عبادي الشكور يا داود بيت سبع الله من آلاتشو شكر سرنجالات سربت سلطان نبي النفس تتاتوال سربت آلاتشوال سقا كمنا مسجنبت عنده لتفتر اللتنقر ماوال ያነው ምስጋና የሚባለው እንጂ ጅህን አጣጥፈ አንተ ደሮና ክትፎን በልተ ምስኪን ሲመጣ በር ላይ መመለስ አይደለም ዘካህን ቀንሰ ማካፈል አይደለም የተሰጠህን ነገር በአግባቡ ስታውለው አመሰገንክ ይባላል ወቀሊሉን ምን ዒባዲ የሽኩር አላህ ከባሮች ጥቂቶቹ ናቸው ሶስቱን እርከን አሟልተው አላህን የሚያመሰግኑ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም ይመጣውን ወንጀል ማራቸው ለሊት ግን ቆመው ሲሰግዱ ያድራሉ እናታችን አኢሻ ከማ عند في المتفق عليه ጠየቀች ያ አላህ መልእክተኛ አላህ የሚመጣውንም የወደፊቱንም ወንጀል ሚሮይል ለምን ነው ግርስ ከሚያብ ምትሰግዳለቻቸው ያ አኢሸቱ አፈላ አኩኑ عبدا شكورا አመስጋይ ባሪያ አልሆንም እንዴ ማረኛ አላህ ናመስግነው እየሰገድኩ እየተነሳ ለተሰጠ ጸጋ በአግባቡ ስታውለው አመሰገንክ ይባል ግን ይሄን የሚያደርጉት ጥቂቶቹ ናቸው سيدنا عمر كعبان يطوفوا يالا عند سو دعاء ያረጋል اللهم اجعلني من القليل ሲል ሰሙት ከትንሾቹ አላህ አድርገኝ አለ ያዙት የሐቅ ሰው ናቸው አንተ ምን አይነት ዱዓ ነው የምታደርጋሉት አላህ ቁርአን ላይ ያለው ነው ማደርጋላቸው አላህ ምን አለ ቁርአን ላይ ያሉት وقليل من عبادي الشكور ከባሮች ጥቂቶቹ ናቸው አመስጋኝ አብዛኛው አማራሪ ነው አቤቱታ አቅራቢ ነው የሆነ ነገር እስኪደርስ አላህን ይለምናል ከያዘው በኋላ ወደዛ ነው የሚሄድ ይሄን ረስቶታል ቤት ብሏል ተሳክቷል ትዳር አለ ተሳክቷል ስራ አለ ተሳክቷል አሁን ሌላ ነው የሚያስበው ይሄን አይደለም የሚያመሰግነው ትንሾች ናቸው ዞር ብለው አልহামዱሊላህ ልጅ ሰጠኝ ትዳር ሰጠኝ ስራ አለኝ እንዴ ጤንነት አለኝ አልহামዱሊላህ የሚሉት ጥቂት ናቸው ሶስተኛው ነጥብ ሹክር የተሰጠንን ጸጋ ምናስጠብቅበት ብሎ ምናስጨምርበት መሳሪያ ነው ለኢን ሸከርቱም ካመሰግናችሁ ለአዚደነኩም እጨምራችኋለሁ ነው አላህ
አመስግን ይጨመራል። እንደነዛ ሰዎች ንፉግውን ትሰለባለ። ያ ታሪክ የሚያስረዳን ያመሰገነ ተጨምሮለታል፣ አላህ ወዶታል። የከለከለ ተነጥቋል ከአላህ መተባበቅ። አላህ ከሚያመሰግኑት ባሮች አላህ ያድርገህ።